ከምንም ነገር በላይ የመረጠ ትልቅ ሰሃባ ነበር ይላሉ ሙአሪኾቹ ሰዒድ ኢብኑ ዓሚር ማን ነው ሰዒድ ኢብኑ ዓሚር ወደ እስልምና እንዴት ሊመጣ ቻለ ለእስልምና መምጣት በር ከከፈተለት ሰሃባ ታሪክ እንነሳለን ሰዒድ ኢብኑ ዓሚርን ወደ እስልምና እንዲገባ በር የከፈተለት ታላቁ ሰሃባ ኹበይብ ኢብኑ አልዓዲ ይባላል ይህ ታላቅ ሰሃባ በበድር ጦርነት ላይ ሙሽሪኮች ጋር በተደረገው የመጀመሪያ ጦርነት ላይ ከነብዩ ሰለላሁ ዐለይሂ ወሰለም ጥግ ተሰልፈው የተዋጋ ታላቅ ሰሃባ ነው በዚህ ጦርነት ላይ አልሐሪስ ኢብኑ ዓሚር ኢብኑ ነውፈል የሚባለውን ከቁረይሽ መሳፍንቶች አንዱ ውስጥ በሱ እጅ ተገድሏል በኑ ኢብኑ ነውፈሎች እሱን ከጃቸው አግብተው ያባታቸውን ቂም የሚወጡበትን እድል ይጠባበቁ ነበር ኹበይብ የአላህ ፍቃዱንና እጃቸው ላይ ወደቀ ቁረይሾች ለኢብኑ ነውፈል የሚሆን